እግዚአብሔር በጣም ስንራብ ስንጠማ የኖርነውን ክብሩን የሚገልጥበት መርህ አለ። ኢየሱስ ያደረገው ያስተማረው የኖረው የተመራው የተጸነሰው ከሙታን የተነሳው ያረጋው በመንፈስ ቅዱስ ነው። ምዕራፍ 1 ላይ ሉቃስ የሚነግረን የመጀመሪያው ሐሳብ ያለ መንፈስ ቅዱስ ሕይወትን እንዳትሞክሩት። አሳ ውሃ ውስጥ እየተዝናና አይደለም፣ መኖሪያው ነው። ለኔና ለናንተ ለጥቂት ደቂቃ ውሃ መዝናኛችን ነው፣ ለአሳ ግን መኖሪያው ነው። ይሁላችሁ መኖሪያችን መንፈስ ቅዱስ ይሁን። እስኪ ፕሬዘንሱ ውስጥ ክረሙ፣ መገኘቱ ውስጥ ክረሙ፣ ህልውና ውስጥ ቆዩ። እስኪ ስንቶቻችሁ ከመንፈስ ቅዱስ ጋር ትውቃላችሁ? ቴዎፍሎስ ሆይ ኢየሱስ ለማድረግና ለማስተማር የጀመረውን ሁሉ ቀደም ባለው መጽሐፌ ጽፌልሃለሁ። ይሄውም እስካረገበት ቀን ድረስ ለመረጣቸው ሐዋርያት በመንፈስ ቅዱስ አማካኝነት የሰጣቸው ትእዛዝ ነው። ከሕማማቱም በኋላ ራሱ ቀርቦ ሕያው መሆኑ ለነዚሁ በብዙ ማስረጃ ያረጋገጠላቸው 40 ቀንም አልፎ እየታያቸው ስለ እግዚአብሔር መንግሥት ነገራቸው። ከነርሱም ጋር ሳለ በማዕድ ተቀምጦ እንደዚህ ሲል አዘዛቸው፣ ከኢየሩሳሌም አትውጡ፣ ነገር ግን እኔ ስናገር የሰማችሁትን አብ የሰጠውን ተስፋ ጠብቁ። ዮሐንስ በውሃ ጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ይላል። ኢየሱስ ያድናል። እኔ በጣም ምጸልየው ምናፍቀው በእግዚአብሔር ፊት እንዲሆን ምተጋው እግዚአብሔር በሐዋርያት ሥራ መጽሐፍ ላይ ያደረገው በዘመን እንዲያደርገው የሐዋርያትን ሕይወት እንዲደግመው ወይንም በአጭሩ ዛሬ ማካፈላችሁ የሪቫይቫል መክፈቻ ብላችሁ ርዕስ መያዝ ትችላላችሁ። ወይንም የእግዚአብሔር አደራረግ የእግዚአብሔር ኃይል የእግዚአብሔር መንፈስ የእግዚአብሔር ክብር በምድር ላይ እንዲገለጥ ሊያደርግ የሚችሉ መሰረታዊ ነገሮችን ነው ማሳያችሁ። እስኪ ረሃብ ያለው ሰው እግዚአብሔር ሲሰራ ለማየት እግዚአብሔር በምድሬ ሲሰራ ሲንቀሳቀስ ማየት ርቦኛል ናፍቆኛል የሚል የእውነት ርቧቸዋል? አሁን በደንብ ስሙ። እግዚአብሔር እነዚህን ምንናፍቃቸውን የክብሩን አደራረጎች በመጽሐፍት አይተን በታሪክ ሰምተን አባቶቻችን ነግረውን በጣም ስንራብ ስንጠማ የኖርነውን ክብሩን የሚገልጥበት መርህ አለው። እነዚህን ነገሮች ነው ዛሬ ማሳያችሁ። ሐዋርያት ሥራ ምዕራፍ 1 ላይ አሁን ያነበብኩላችሁ እስከ ቁጥር 5 ድረስ ያለው ክፍል የሚይዘው ሉቃስ ነው የጻፈው። ታውቃላችሁ ሉቃስ ይህንን ሲጽፍ የጻፈላቸው ሰዎች ቴዎፍሎስ ለተባለው አንድ አገረ ገዢ ነው። ቴዎፍሎስ በዛ ዘመን የነበረ አገረ ገዢ ነው። የሉቃስ ወንጌሉንም የሐዋርያት ሥራ መጽሐፍም የጻፈው ለዚህ ሰውዬ ነው። ቴዎፍሎስ ለሚባል ሰው ነው የጻፈው። ሲጽፍለት በወንጌሉ የኢየሱስ ክርስቶስን አገልግሎት የኢየሱስ ክርስቶስን ሕይወት የኢየሱስ ክርስቶስን ሞትና ትንሣኤውን ይናገረውና ቀጥሎ ባለው መጽሐፉ ደግሞ ኢየሱስ ክርስቶስ ካረገ በኋላ ሐዋርያት እንዴት አድርገው አገልግሎት እንደቀጠሉ ለቴዎፍሎስ ይተርክለታል። እንደ መጽሐፍ ነው የጻፈው። መንፈስ ቅዱስ ደግሞ ያንን መጽሐፍ ተጠቅሞ ሕያው ቃል አድርጎ ዛሬ በእጃችን ሰጠ። ምዕራፍ 1 ላይ ግን ቁልፍ ነገር ያነሳል። እንዳልኳችሁ ከምዕራፍ 2 በኋላ ለቀጠለው የሐዋርያት አገልግሎት ታውቃላችሁ ከኢየሩሳሌም ጀምሮ በሰማርያ አድርገው እስከ ምድር ዳርቻ ድረስ ወንጌል ይዘው ሄዱ። በገንዘብ ነው አይደለም፣ በእውቀት ነው አይደለም፣ ሰዎቹ ባላቸው በእነሱ አደረጃጀት ነው አይደለም። መጽሐፋችን እንደሚናገረው ግን በመንፈስ ነው። ዛሬ በኢየሱስ ስም ይሄ መንፈስ አንድ ሰው ከዚህ ቤት ሳይወጣ ያግኘው። ይሄ መንፈስ የሚመጣበት ግን መሰረታዊ መርሆች አሉ። ከመምጣቱ በፊት ሐዋርያት ሥራ ምዕራፍ 2 ከመሆኑ በፊት በህብረታችን የምንናፍቀው እግዚአብሔር ክብር ከማለፉ በፊት ዛሬ ይምጣ ብለን የምንጮኸው የእግዚአብሔር መንካት ከመንካቱ በፊት በህይወታችን እግዚአብሔር ሊያያቸው የሚፈልጋቸው ምዕራፍ 1 ላይ የተጻፉ በጥቂቱ 3 ነገሮች አሉ። የወንጌሉ ሐሳብ የሉቃስ ወንጌል ዋና ሐሳቡ ምንድነው ካልክ ጌታ ኢየሱስ ክርስቶስ ሊያደርገው ደግሞ ሊያስተምረው በመንፈስ ቅዱስ ኃይል ያደረገው በመንፈስ ቅዱስ ኃይል ያስተማረው ጽፌልሃለሁ አለ። በጣም የሚገርመው አንድ ነገር እዚህ ጋር እንድታስተውሉ ፈልጋለሁ። ጌታችን ኢየሱስ ክርስቶስ ያገለገለውን ያደረገውን ያደረገው ያስተማረውን ያስተማረው በመንፈስ ኃይል በመንፈስ ያስተማረው በመንፈስ ያደረገውን ጽፌልሃለሁ አለ። እስኪ አጠገባችሁን ያለውን ሰው ጨበጥ አድርጉትና እንዲበሉት ያለ መንፈስ ቅዱስ ሕይወትን እንዳትሞክረው። በደንብ እንደ ሰባኪ ያለ መንፈስ ቅዱስ ማገልገልን እንዳትሞክረው።
በኢየሱስ ስም የመንፈስ ቅዱስ ጥገኞች ያርጋችሁ። ኢየሱስ እንኳን ይላል ሉቃስ ኢየሱስ እንኳን ያስተማረው በመንፈስ ቅዱስ ነው። ያደረገው በመንፈስ ቅዱስ ነው። ያለ መንፈስ ቅዱስ ያደረገው ምንም ነገር አልነበረም በምድር ላይ። ታውቃላችሁ ጌታ ኢየሱስ ክርስቶስ የተጻፈለትም የምናነበውም ህይወቱ ከ30 ዓመት በኋላ አይደል ያለው። 30 ዓመቱ ከሆነው በኋላ ግን መጽሐፍ እንዲህ ይላል ወደ ዮሐንስ ሊጠመቅ ሄደ ይልና ከተጠመቀ በኋላ ሰማይ ተከፈተ ሚል ቃል አለ። በኢየሱስም ዛሬ ሰማይ ይከፈት። በኢየሱስም በአንጻራችን ሰማይ ይከፈት። ጌታ ኢየሱስ ከተጠመቀ በኋላ ወዲያውኑ አንድ ነገር ሆነ፣ ሰማያት ተከፈቱ ይላል። ከተከፈተ በኋላ የእግዚአብሔር መንፈስ በርግብ አምሳል ሆኖ ኢየሱስ ላይ ተቀመጠ ሚል ቃል አለ። የእግዚአብሔር መንፈስ በጣም የሚገርም ነው ወዳጆቼ። ኢየሱስ ክርስቶስ ላይ መንፈስ ቅዱስ ከመምጣቱ በፊት የእግዚአብሔር መንፈስ ይመጣ ነበር። ይመጣና ግን ያነቃቃቸዋል። አንድ በህይወታቸው ሊያደርግ የፈለገውን ያደርጋል። አሁን ለምሳሌ ሳምሶን ላይ መጣ ይልና አንበሳን እንደ ፍየል ጠቦት አይደል ዘነጠለው ይላል በመንፈስ ኃይል። መንፈስ ሙሴ ላይ መጣ ይልና በትሩን ዘርግቶ ባህር ተከፈለ። መንፈስ የመጣባቸው ሰዎች ኃያላን ሆነዋል። ዳዊት ላይ የእግዚአብሔር መንፈስ መጣ ይልና ጎልያድን መታው ይላል። አሜን ነው። የማይሰራውን ይሰራል፣ የማይደረገውን ያደርጋል። ከሰው ዕውቀትም ዝግጅትም ያለፈውን የእግዚአብሔር መንፈስ ያደርጋል። ግን ይመጣባቸውና እንደማይሄድ እርግጠኛ አይደሉም። አብሯቸው አይኖርም ነበር። ለመጀመሪያ ጊዜ የእግዚአብሔር መንፈስ ወረደበት ካለ በኋላ ኖረበት የተባለው ለኢየሱስ ነው። ኢየሱስ ላይ ወርዶ አልሄደም። በኢየሱስ ስም ላይሄድ ላያችሁ ላይ ይረፍ። አነቃቅቷችሁ ቸርች ላይ ልሳን አናግሯችሁ ተንበርክካችሁ ኃይል አግኝታችሁ ከሰዎች ጋር ስትሆኑ ከጓደኞቻችሁ ጋር ስትሆኑ ምታጡት መንፈስ ሳይሆን ሚሄድባችሁ መንፈስ ሳይሆን በስፍራ ሁሉ አብሯችሁ ሚቀጥል ስትሰሩ አብሯችሁ ያለ ስታወሩ አብሯችሁ ያለ በኢየሱስ ክርስቶስም ዛሬ ባረኳችሁ። ላያችሁ ላይ ማይሄድ መንፈስ ይቀመጥ። ኢየሱስ ላይ አንዳንድ ሰው ለመንፈስ ቅዱስ ይመቸዋል። ለዛ ነው ጳውሎስ ሲጽፍ ምን አለ? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት። አንዳንድ ሰው ጋር መንፈስ ቅዱስ ሚኖረው እያዘነ ነው። በመንሰማው ያዝናል፣ በመናየው ያዝናል፣ በመናወራው እያዘነ ይኖራል። አንዳንድ ሰው ጋር ግን እየጨመረ መገኘቱ እየጨመረ የእግዚአብሔር በኢየሱስ ስም እየጨመረ በህይወታችሁ ይቀጥል። በቤታችሁ እየጨመረ ይቀጥል። በትምህርታችሁ እየጨመረ ይቀጥል። መንፈስ ቅዱስ በጣም በእኛ ዘመን የመንፈስ ቅዱስ መምጣቱ በራሱ በጣም አንሷል። ፕሬዘንሱ በጣም ትንሽ ሆኗል። የእውነት በጣም ለምንድነው ካልን ወዳጆች አንድ አገልጋይ አንድ የሆነ ሰው ምንም ሊያመጣ አይችልም። እንደዚህ ስንሰበሰብ የሁላችንም የመሰብሰባችን ዓላማ ግባችን አንድ ሊሆን ይገባል። የእግዚአብሔር መንፈስ በህይወታችን እንዲሰራ መቀደስ አለብን። ጌታ ኢየሱስ ክርስቶስ በ30 ዓመቱ የእግዚአብሔር መንፈስ በርግብ አምሳል እላዩ ላይ ወረደ ይልና አነቃቅቶት ሄደ አይልም፣ አረፈበት ይላል። ዋው! አረፈበት ብቻ አይልም። ቀጣዩ ምዕራፍ ላይ ስታዩ የእግዚአብሔር መንፈስ ኢየሱስን መራው ይላል። ይመራው ነበር። መለኮት እኮ ነው፣ ሁሉን ያውቃል። ግን የእግዚአብሔር መንፈስ ይመራዋል። ስንቶቻችሁ የእግዚአብሔርን ድምፅ ታውቁታላችሁ? ስንቶቻችሁን እየመራችሁ ነው? ስንቶቻችሁን ጓዳችሁ ላይ መጥቶ ያነቃቃችኋል? ስንቶቻችሁ ውስጥ ድምፁን ታውቁታላችሁ? መራው። ከዛ በኋላ ሲያገለግል ከኢየሱስ ክርስቶስ ኃይል ይወጣ ነበር ይላል። ይፈውስ ነበር፣ ነፃ ያወጣ ነበር። ኢየሱስ ያደረገው ያስተማረው የኖረው የተመራው የተጸነሰው ከሙታን የተነሳው ያረጋው በመንፈስ ቅዱስ ነው። ምዕራፍ 1 ላይ ሉቃስ የሚነግረን የመጀመሪያው ሐሳብ ያለ መንፈስ ቅዱስ ህይወትን እንዳትሞክሩት። ከመንፈስ ቅዱስ ጋር የተጣበቀ ሰው አሜን ነው። ልክ እንደ ዳዊት ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ተጠማች የሚል ሰው ማለዳውን ለመንፈስ ቅዱስ ሰጥቶ የሚጀምር ምሽቱን ለመንፈስ ቅዱስ ሰጥቶ የሚጀምር
በየመንገዱ ከመንፈስ ቅዱስ ጋር የሚራመድ ድምጹን የሚለይ ይውላችሁ አሁን አሳን አናዋራውም እንጂ አሳን አግኝተ ነው አንዴ አፉን ከፍቶ ቢያወራ ውሃ ውስጥ ለምንድን ነው የምትኖረው ብትሉት እየዋኘው ነው አይልም። አሳ ውሃ ውስጥ እየተዝናና አይደለም መኖሪያው ነው። ለኔና ለናንተ ለጥቂት ደቂቃ ውሃ መዝናኛችን ነው፣ ለአሳ ግን መኖሪያው ነው። ጥቂት ካወጣችሁ ይታፈናል አይደል? እኔ የምተነፍሰው ኦክሲጅን ለአሳ ያፍነዋል፣ የተገኘው ከውሃ ነውና። ይኸውላችሁ መኖሪያችን መንፈስ ቅዱስ ይሁን። እስኪ ፕሬዘንሱ ውስጥ ክረሙ፣ መገኘቱ ውስጥ ክረሙ፣ ህልውና ውስጥ ቆዩ። እስኪ ስንቶቻችሁ ከመንፈስ ቅዱስ ጋር ትውቃላችሁ? ዳዊት በጣም ከሚገርመኝ ነገር አንዱ ዳዊትን ብቻ አንስተን በጣም እንማራለን አንድ ቀን። በጣም ከሚገርመኝ የህይወቱ ኳሊቲ አንድ ቀን አቤሴሎም መጣበት፣ ልጁ አቤሴሎም እና ከቤተ መንግስት ድንገት ነው የተፈናቀለው። ሚስቶቹን ይዞ ድንገት ነው የወጣው ሳያስብ እና ድንገተኛ ጦር ስለመጣበት ሮጦ መጥቶ ነገሩት። ልጅ ቀርቧል ይገለሃል አሉት። ትሞታለህ አሉት። ሚስትን ይደፍራል፣ ሚስቶችን ይደፍራል፣ አንተን አደባባይ ይገለሃል አሉት። ልጁ አቤሴሎም እኔ የገረመኝ ዳዊት የወጣው ይላል በባዶ እግሩ ነው አይደል? መዝሙሩን አንብባችሁ ከሆነ በባዶ እግሩ ቄዳር በተባለ ሸለቆ እየሮጠ ይላል። በቄዳር ሸለቆ ልጁ አቤሴሎም ከኋላው እያሳደደው እያለቀሰ። አንዳንድ ሰዎች ዳዊትን እየሰደቡት አይደል? ትዝ ይላችኋል ሳሚ የተባለው የሳኦል ዘመድ እየሰደበው አፈር በዳዊት ፊት እየበተነ ይሄ ንጉስ ነው እየተባለ እያለቀሰ በባዶ እግሩ እየሮጠ የዘመረው አንድ መዝሙር አለ። እንዲህ የሚል መዝሙር አሁን በዛ ሰዓት መዝሙር ይመጣል። በዛ ሰዓት መዘመር እኛ ከዘመርንም እንዲህ ነው እንጂ ዳዊት ግን በባዶ እግሩ በሸለቆ በበረሃ እየሮጠ በምድረ በዳ እየሮጠ ይዘምራል። እንዲህ ያለ ነበር የዘመረው። አምላኬ አምላኬ ቻራዶስ ነፍሴ አንተን ናፈቀች፣ ስጋዬም እጅግ ተጠማች፣ መቼ ነው ፊትህን የማየው? ዚፕሮዶስ ባክ አንድ ሰው በዚህ መንፈስ ዛሬ ይነካ። ዳዊት በዛ ምድረ በዳ በባዶ እግሩ እየሄደ ቤተ መንግስቴ ናፈቀኝ አላለም፣ ሚስቶቼ ናፈቁኝ አላለም። አምላኬ አምላኬ አላቻንያ። ይሁላችሁ ዳዊት ንጉስ ነው። በእስራኤል ታሪክ የዳዊት ያህል ኃያል የለም። ረጅሙን እድሜውን ግን እስኪ እንደው ስለ ዳዊት ሲወራ በንግስናው ትዝ የሚለው ሰው አለ እዚህ ጉባኤ? በእውነት ብዙዎቻችን እኮ ንጉስ መሆኑን ሁሉ ይረሰናል። ዳዊት ሲባል ቀድሞው የሚመጣልን ምንድነው? ዘማሪ ነው። የሚያምር በወርቅ ብቻ የተገነባ ቤተ መንግስት ከፊቱ አለ። እሱ ግን እድሜውን የጨረሰው አንዲት ትንሽ የድንኳን ስር ቁጭ ብሎ የማዕረግ ልብሱን አውልቆ የዝማሪ ልብስ ለብሶ። ትዝ ይላችኋል ዳዊት እኮ በጣም ብዙ መዘምራን አሉት። መዘምራንን አቁሞ ያዘምራቸዋል። ምን እያሉ? ዚላ ባራባራ ይዘምራሉ፣ መንፈስ ቅዱስን እየጠሩ ና በኢየሱስ 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 እንደገና መለኮታዊ ረሃብ ውስጣችን ይግባ። እና ምዕራፍ 1 ላይ ሉቃስ ገና ጽሑፉን ሲጀምር ኢየሱስና መንፈስ ቅዱስ የነበራቸው በጣም የጠለቀ ቅርርባቸውን ይነግረንና ይጀምራል። ስንቶቻችን ከመንፈስ ቅዱስ ጋር የጠለቀ ህብረት አለን? መንፈስ ቅዱስን ምን ያህል እናቀዋለን? ምን ያህል ይመራናል? ምን ያህል በንግግራችን ውስጥ አለ? አንድ ትውልድ ግን ይመጣል፣ አንድ ዘመን ግን ይመጣል ከእግዚአብሔር መንፈስ ውጪ መኖር ማይችል፣ የሚፈልገው ለጉዳዩ ሳይሆን ራሱን ጌታ እስኪመጣ ማይነሳ፣ እንደገና መንፈስ ቅዱስን መናፈቅ፣ እንደገና ወደ እግዚአብሔር መንፈስ መሮጥ፣ እንደገና የእግዚአብሔርን ፊት መፈለግ። ችምብዬ ከዛ በኋላ ሁለተኛውን ሐሳብ ላንሳላችሁ። አንድ ጊዜ እንዲህ ሆነ ይላል መጽሐፍ ሲናገር፣ አቤሴሎም ዳዊት እንዲህ አለው፣ አቤሴሎም ሆይ አለው። አቤት አለ። ምሕረት አድርጌልሃለሁ።
የዳዊት ልጅ አሚኖንን ስለገደለው ከጥቂት ወራት በኋላ ምሕረት አድርጌልሃለሁ ወደ ቤተ መንግስት ተመለስ አለው። አቤሴሎም ወደ ቤተ መንግስት መጣና ነገር ግን ዳዊት አንድ ነገር አለው። አቤሴሎምን በቤተ መንግስት ኑር አለው። ከንጉስ ማዕድ ብላ፣ የንጉስን ወይን ጠጅ ጠጣ፣ ተፈቅዶላል። ከዚህ በኋላ እንደ ንጉስ ልጅ ኑር አለው። ነገር ግን አለው የኔን ፊት እንዳታይ፣ ወደኔ እንዳትቀርብ አለው። አቤሴሎም 2 ወር ተቀመጠ ቤተ መንግስት። ቦታ ተዘጋጅቶለት፣ እርሻ ተሰጥቶት፣ ወይን እየጠጣ ስጋ እየበላ። ግን ከ2 ወር በኋላ ጮኸ። ኢዮአብ ለተባለው የዳዊት ጀነራል እንዲህ አለው፣ ንጉሱ ከፈለገው መጥቶ ይግደለኛል። ፊቱን ነስቶ ሁሉን ሰጥቶ ምን ያደርግልኛል? እግዚአብሔር ሁሉን ሰጥቶ ፊቱን ወስዶ ምን ይጠቅመናል? ባካችሁ ፊቱን ይመልስ። ለምድራችን፣ ለቤተ ክርስቲያን፣ ለህይወታችን፣ ለትዳራችን እኔ ጸልያለሁ ዛሬ ማታ እግዚአብሔር ፊቱን ይመልስ። ምን ያደርጋል? ያለ ፊቱ ሁሉ፣ ያለ መንፈሱ ሁሉ ምን ይጠቅመናል? ምንስ ያደርግልናል? አሁን የጨከነ ትውልድ ያስፈልጋል። ጌታን ነው የምነግራችሁ። መንፈስ ቅዱስ ደግሞ ማንጋ መምጣት እንዳለበት ያውቃል። የእውነት ያውቃል። ይኸውልህ እግዚአብሔር በጥቂት ጸሎት ውስጥ የሚሰጠን ነገር አለ። ይሰጠናል። እግዚአብሔር ቸር ነው። እኛ ስለጸለይንም ስላልጸለይንም አይደለም፣ ባህሪው ስለሆነ ይሰጠናል። የጠየቅነውን አይከለክለንም። መንፈሱን ግን የሚሰጠን ቆይተን ነው። ፕሬዘንሱን የሚልክልን የህልውናውን ክብደት በመካከላችን የሚያደርገው እግዚአብሔር አንበርክኮን ነው፣ አቆይቶን ነው። አሁን አንድ ትውልድ በኢትዮጵያ ምድር ይታየኛል። በሚመጣው ዘመን የእውነት አያለው በጌታ በኢየሱስም መንበርከክ ማይሰለቸው፣ ተንበርክኮ ማይነሳ፣ ፊቱን ተርቦ ማይጠግብ፣ እንደ ዋላ የእግዚአብሔርን ፊት የሚፈልግ ይሄ ረሃብ ዛሬ ማታ ያግኛችሁ። ስንቶቻችንን ግን ከመንፈስ ቅዱስ ጋር የጠለቀ ህብረት ያለን? ስንቶቻችንን ከመተኛታችን በፊት ጌታን የምናዋራው? ስንቶቻችንን ለጌታ ጊዜ ያለን? በእውነት ስንቶቻችንን? እግዚአብሔር አምላክ ይህንን አገልግሎት እንዲህ እንደሚያደርገው አውቃለሁ። በእውነት ይሆናል፣ የእውነት ይሆናል። ለምልክት እንቆማለን። መንፈስ ቅዱስ እንደፈለገው ይሰራል። ይህንን ግን ከማድረጉ በፊት ከኛ አንድ ነገር ይፈልጋል። ያንን ነው እየጠየቅኳችሁ ያለሁት። ፕሊዝ በቃ በሳምንቶቻችሁ በቀናችሁ ውስጥ ከእግዚአብሔር መንፈስ ጋር ዋሉ፣ እደሩ ፕሊዝ። ብዙ ነገሮቻችንን እናስቀምጥ። ለመንፈስ ቅዱስ አሁን ጊዜ እንስጥ፣ እንፍቀድለት። እግዚአብሔር ይህንን ያብዛል። ይህንን ጸጋ እግዚአብሔር ይላክል። የእግዚአብሔር መንፈስ ከመምጣቱ በፊት ረሃባችንን ያያል። ምን ያህል ከሱ ጋር ኢንቲሜሲ እንዳለን ያያል። ሊትራሊ በሰው ዓለምም እንደዚህ ነው። ያልተራበን ሰው አይደል፣ የጠገበ ሰው እኮ ይታወቃል። ሲርበንና ስንጠግብ በጣም አይደል የራበው ሰው ይታወቃል። ረሃብ እኔ አውቃለሁ። ኢትዮጵያዊ ነን። ስለ ረሃብ ከመተንተን ሁሉም ሰው ይገባዋል አይደል? አንዳንድ ቀን ረሃብ ዝም ብለ ራት ሳንበላ የተኛን ቀን ከምሽቱ 9 ሰዓት ላይ ያነቃል። ሌሊት 7 ሰዓት ላይ ይቀሰቅሳል። ምን ሆኜ ነው ትላለህ ሆድ አይደል? ረሃብ ያለበት ሰው ይታወቃል። መንፈስ ቅዱስ የራበው ሰው መተኛት አይችልም። የጠገበ ሰው ከእግዚአብሔር ነጥብ አይቀበልም። nothing ጌታ ኢየሱስ እንኳን ረጅሙን የህይወቱ ክፍል በጸሎት ነበር የጨረሰው። ምን ማድረግ ይችላል በኃይሉ? ግን ቀን ያገለግላል፣ ማታ ይጸልያል፣ ያነጋል። ምን እንደሚጸልይ አላቅም፣ ምን ጎሎት ነው አላቅም። ከአባቱ ጋር ግን ያወራል። አቻናስታ እንመለስ። የሄደብን ይመለስ፣ የወደቀው ይነሳ፣ የጸሎት መሰዊያ ይታደስ። አያለው በመንፈሴ ዝም ብዬ እየሰበኩ አያለው። በእውነት የሆነ እንደ አመድ ያለበት የሚመስል የሆነ የተበላሸ መሰዊያ እግዚአብሔር ሲጠርገው ያለ ሲያድሰው ያለ ዛሬ ከኔ ላይ አመዱ ይነሳል የሚል ጮሆ አሜን
ያድሰን። ከመንፈስ ቅዱስ ጋር እንደገና ንክኪን ጀምር። ረሃብ ይምጣ። የመጀመሪያው ይሄ ነው።